ሰላም ቤተሰብ እንዴት ናችሁ? በዛሬው ክላሳችን ላይ ደግሞ ይህንን የሎጋሪዝም ጥያቄ አብረን እንሰራለን። ጥያቄውም እንደሚለው ሎጋሪዝም ኦፍ ኤክስ ስኩዌር ፕላስ 13 ቤዙ አልተገለጸም፣ ቤዙ 10 ነው ማለት ነው። ከዚህ በፊት ጥያቄዎችን በምንሰራበት ሰዓት የተለያዩ ሜቶዶሎጂዎችን አይተናል፣ የተለያዩ ቴክኒኮችን አፕላይ አድርገናል እና ብዙ ጊዜ ደግሞ ሎጋሪዝም በሚሰጥበት ሰዓት ላይ ሎጋሪዝም ስፔሲፊክሊ ቤዙ ካልተገለጸ ስፔሲፊክሊ ቤዙ 3 ነው ካልተባለ ወይ ቤዝ 8 ነው ቤዝ 6 ነው ቤዝ 7 ነው ካልተባለ ሎጋሪዝሙ ዝም ብሎ ቤዙ ከተተወና ኤክስፖነንቱ ብቻ ከተቀመጠ ቤዙ ምንድነው ማለት ነው? ባይ ኮመን ሴንስ ቤዙ 10 ነው ማለት ነው። ያ ማለት ኮመን ሎጋሪዝም ነው። ብዙ ጊዜ ኮመን ሎጋሪዝም ቤዙ አይገለጽም ወይም ደግሞ ቤዙ አይቀመጥም ማለት ነው። ስለዚህ ምን እንደምናደርገው ሎጋሪዝም ኦፍ ኤክስ ስኩዌር ፕላስ 13 ቤዙ ስላልጻፈልን እዚህ ጋር ጥያቄው ቤዙ ምንድነው ማለት ነው? ቤዙ 10 ነው፣ ኮመን ሎጋሪዝም ነው ብለን ነው አስዩም የምናደርገው ማለት ነው። ሲካፈል ሎጋሪዝም ኦፍ ኤክስ ፕላስ 5 ቱ ዘ ቤዝ 10 እኩል ይሆናል 2 ነው። ስለዚህ ይሄ ምን ይባላል? ሎጋሪዝሚክ ኢኩዌሽን ነው የሚባለው። የትኛውም ሎጋሪዝም በእኩልና ምልክት ከተሰጠ ሎጋሪዝሚክ ኢኩዌሽን ተብሎ ይጠራል ማለት ነው። ሶ ሎጋሪዝሚክ ኢኩዌሽንን በምንሰራበት ሰዓት ደግሞ አራት መሰረታዊ ስቴፖችን እንደምንከተል ከዚህ በፊት የነበሩ ሴሽኖቻችን ላይ በሚገባ በደንብ አይተናል ማለት ነው። መጀመሪያ ምንድን ነው የምናደርገው? ዶሜኑን ስቴት እናደርጋለን። ሁለተኛ የሎጋሪዝሙን ተርም ቱ ዋን ሳይድ ኦፍ ኢኩዌሽን እንሰበስባለን። ሶስተኛ ሎጋሪዝሙን ወደ ኤክስፖኔንሻል ፎርም እንቀይራለን። አራተኛ we will solve for the variable x ማለት ለቫሪያብል x ሶልቭ እናደርጋለን ማለት ነው። ስለዚህ እነኚህ አራት መሰረታዊ ስቴፖችን ተከትለን ይሄን ጥያቄ ሶልቭ እናደርጋለን። ስለዚህ መጀመሪያ ምንድነው የምናደርገው? ዶሜኑን ስቴት እናደርጋለን ማለት ነው። ዶሜኑን ስቴት በምናደርግበት ሰዓት ስቴት የምናደርገው የሎጋሪዝሙን ኤክስፖነንት ዶሜን ነው። ያ ማለት እዚህ ውስጥ ማን አለ? እዚህ ጋር ኳድራቲክ ኢኩዌሽን አለ። x ስኩዌር ፕላስ 13 ኳድራቲክ ኢኩዌሽን ነው። ይሄኛው ደግሞ x ፕላስ 5 ሊኒየር ኢኩዌሽን ነው። ሶ በዚህ ሎጋሪዝም ውስጥ ኳድራቲክ ኢኩዌሽን እና ሊኒየር ኢኩዌሽን ኢንቮልቭ አድርገዋል ማለት ነው። ሶ ምን እንደምናደርገው x ስኩዌር ፕላስ 13 ግሬተር ዛን 0 እናደርጋለን። ምክንያቱም የትኛውም የሎጋሪዝም ኤክስፕሬሽን ባለፈው ዲስከስ ስናደርግ የትኛውም የሎጋሪዝም ኤክስፕሬሽን አንድ ሎጋሪዝም ኦፍ a to the base b እኩል ይሆናል c ተብሎ ከተሰጠን አንድ ሎጋሪዝም ኦፍ a to the base b እኩል ይሆናል c ተብሎ ከተሰጠን የሎጋሪዝሙ ኤክስፖነንት a must be greater than ምን መሆን አለበት? 0 መሆን አለበት ማለት ነው። ስለዚህ ምን እናደርጋለን ማለት ነው? x ስኩዌር ፕላስ 13 greater than 0 እንላለን። ሶ ይሄንን ኢኩዌሽን በምንመለከትበት ሰዓት በx ቦታ የትኛውም ቁጥር ቢገባ ፖዚቲቭ ነው የሚመጣው። ያ ማለት በx ቦታ የትኛውንም ቁጥር ብናስገባና ከ13 ጋር ብንደምረው እዚህ ጋር የሚመጣው ቫልዩ ሁሉ ጊዜ ከማን ይበልጣል? ከ0 ይበልጣል ማለት ነው። ከዚህ በፊት ዲስከስ ስናደርግ ምን ብለናል? ዶሜን ማለት ወይም ዩኒቨርስ ማለት ዶሜን ማለት ነው። ዶሜን ማለት ደግሞ ኢንፑት ማለት ነው። ፈንክሽን ውስጥ ሊገባ የሚችል ፖሲብል ቁጥር ዶሜን ተብሎ ይጠራል። ሬንጅ ማለት ደግሞ ምን ማለት ነው? ዶሜኑ ከገባ በኋላ ዶሜኑ ገብቶ የሚያመጣው የመጨረሻ ውጤት ወይም አውትፑቱ ምን ተብሎ ይጠራል? ሬንጅ ተብሎ ይጠራል ማለት ነው። ስለዚህ ዩኒቨርስ ስንል we will talk about ስለምን እያወራን ነው ማለት ነው? ስለ ዶሜን ነው እያወራን ያለነው። ስለዚህ ዶሜኑን ስንፈልግ x ስኩዌር ፕላስ 13 ግሬተር ዛን 0 ማለት የዚህን ዶሜን ስንፈልግ በኤክስ ቦታ ሊገባ የሚችል ፖሲብል ቁጥር ማን ነው ከተባለ የትኛውን ቁጥር ሊገባ ይችላል? ፖዚቲቭ ሊገባ ይችላል፣ ኔጌቲቭ ሊገባ ይችላል። ማንም ቢገባ ግን ከ13 ጋር ተደምሮ ይሄ እዚህ ጋር የሚመጣው ቫልዩ ሁሉ ጊዜ ከማን ይበልጣል? ከ0 ይበልጣል ማለት። ስለዚህ የዚህ ዶሜን ምን ይሆናል ማለት ነው? ከኔጌቲቭ ኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ ይሆናል። የትኛውን ቁጥር በኤክስ ቦታ ገብቶ ይሄንን ፈንክሽን ኦን ማድረግ ስለሚችል ማለት ነው። ኦኬ ሁለተኛው ጋር ስንመጣ ደግሞ x + 5 ግሬተር ዛን 0 ነው። ስለዚህ x + 5 ግሬተር ዛን 0 ከሆነ የኤክስን ዋጋ ስንፈልግ ምን እናደርገው? 5ን ወደዚህ ስናሻግረው ኔጌቲቭ 5 ይሆናል። ስለዚህ x ግሬተር ዛን ኔጌቲቭ 5 x ግሬተር ዛን ኔጌቲቭ 5 ማለት የኤክስ ዋጋ ከማን መብለጥ አለበት? ከኔጌቲቭ 5 መብለጥ አለበት ማለት ነው። ስለዚህ ያ ማለት ከኔጌቲቭ 5 እስከ ፖዚቲቭ ኢንፊኒቲ ነው ማለት ነው የዚህ ዶሜን ማለት ነው። ስለዚህ ምን እንደምናደርገው የሁለቱን ኢንተርሴክሽን ነው የምንፈልገው። ያ ማለት ከኔጌቲቭ ኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ ኢንተርሴክሽን ዊዝ ዋት ኔጌቲቭ 5 አፕ ቱ ፖዚቲቭ ኢንፊኒቲ ነው። የሁለቱን ኢንተርሴክሽን ስንፈልግ ምን እንደምናደርገው የቁጥር መስመር ሲምፕሊ እናስቀምጣለን። 0 አለን፣ ከ0 በስተቀኝ ፖዚቲቭ ነው የሚገኘው፣ ከ0 በስተግራ ኔጌቲቭ አለን። እዚህ ጋር አሁንኛ ኔጌቲቭ 5ን ብንወስድ ከኔጌቲቭ 5 እስከ ፖዚቲቭ ኢንፊኒቲ ማለት ቅንፍ እናደርግና ከዚህ ጀምሮ ጠቅላላ ወደዚህ ያለው የማን ቫልዩ መሆን ይችላል? የኤክስ ቫልዩ መሆን ይችላል ያለ ነው። ከኔጌቲቭ ኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ ማለት ከዜሮ በስተግራ ማለቂያ የለውም፣ ከዜሮ በስተቀኝ ማለቂያ የለውም ማለት ነው።
ስለዚህ ማን በማን ውስጥ ይገኛል? የሁለቱ የጋራ ሊሆን የሚችለው ማለት ነው ይሄኛው ነው። ምክንያቱም ይሄኛው በማን ውስጥ ስለሚጠቃለል ነው፣ በዚህኛው ውስጥ ስለሚጠቃለል ነው። ከኔጌቲቭ 5 እስከ ፖዚቲቭ ኢንፊኒቲ በማን ውስጥ ይጠቃለላል? ከኔጌቲቭ ኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ ባለው ውስጥ ይጠቃለላል። ስለዚህ የሁለቱ የጋራ ሊሆን የሚችለው ይሄኛው ነው፣ ኢንተርሴክሽን ሊሆን የሚችለው ማለት። ስለዚህ ዩኒቨርሳችን ይሄ ነው ብለን አስቀመጥን። ከዚህ በኋላ ጥያቄውን ሶልቭ ወደ ማድረግ ሂደት ውስጥ እንገባለን ማለት። ጥያቄውን ሶልቭ በምናደርግበት ሰዓት ላይ ምን እናደርጋለን ማለት ነው? ጥያቄውን ሶልቭ ስናደርግ አንደኛ ቀጥታ ምን እናደርጋለን? ሎጋሪዝም ኦፍ ኤክስ ስኩዌር ፕላስ 13 ቱ ዘ ቤዝ 10 ሲካፈል ሎጋሪዝም ኦፍ ኤክስ ፕላስ 5 ቱ ዘ ቤዝ 10። አሁን ቤዝ 10 ብዬ የጻፍኩት እኔ ነኝ፣ ምክንያቱም ጥያቄው ላይ ቤዙ ስፔሲፊክሊ ካልተገለጸ ቤዙ ኮመን ሎጋሪዝም ወይም ቤዝ 10 ሎጋሪዝም ነው ማለት ነው። ስለዚህ ሎጋሪዝም ኦፍ ኤክስ ስኩዌር ፕላስ 13 ቱ ዘ ቤዝ 10 ሲካፈል ሎጋሪዝም ኦፍ ኤክስ ፕላስ 5 ቱ ዘ ቤዝ 10 እኩል ይሆናል 2 ካልን በኋላ ይሄንን ህግ ማለት ነው በምን መርጅ ማድረግ እንችላለን? በቼንጅ ኦፍ ቤዝ ማለት ነው። ከዚህ በፊት ዲስከስ ስናደርግ ቼንጅ ኦፍ ቤዝን በተለያዩ ጥያቄዎች አይተናል። ለምሳሌ ሎጋሪዝም ኦፍ ኤ ቱ ዘ ቤዝ ቢ ከተሰጠን ይሄንን በቼንጅ ኦፍ ቤዝ ስንሰራ ምን እናደርጋለን? አዲስ ቤዝ ኢንትሮዲዩስ እናደርግለታለን ማለት ነው። ያ ማለት ሎጋሪዝም ኦፍ ኤ ቱ ዘ ቤዝ ሲ ሲካፈል ሎጋሪዝም ኦፍ ቢ ቱ ዘ ቤዝ ሲ እናደርጋለን። ስለዚህ ቼንጅ ኦፍ ቤዝ ማለት የዚህ ሎጋሪዝም ቤዙን ቀየር ነው። ቤዙ ምን ነበር? መጀመሪያ ቢ ነበር። በቼንጅ ኦፍ ቤዝ ህግ ቤዙን ስንቀይረው ምን ተባለ? የዚህም ሲ ሆነ ማለት። ከዛ በዲቪዥን አስቀመጥ ነው ማለት ነው። ሶ ይሄ ህግ ምን ተብሎ ይጠራል? ቼንጅ ኦፍ ቤዝ ተብሎ ይጠራል። ሶ እንደዚህ ተበትኖ የተሰጠንን እንደዚህ መሰብሰብ እንችላለን፣ እንደዚህ የተሰበሰበውን ደግሞ ወደዚህ መበተን እንችላለን ማለት ነው። ሶ ሲምፕሊ ምንድነው የምናደርገው? ሎጋሪዝም ኦፍ አሁን ቤዛቸው ተመሳሳይ አይደለ? ቤዛቸው ተመሳሳይ ስለሆነ ምን እናደርጋለን? በቼንጅ ኦፍ ቤዝ አንድ ላይ ስንሰበስበው ሎጋሪዝም ኦፍ ኤክስ ስኩዌር ፕላስ 13 ቱ ዘ ቤዝ ማን ይሆናል ማለት ነው? ቤዙ ኤክስ ፕላስ 5 እኩል ይሆናል 2 ይሆናል ማለት ነው። ስለዚህ ይሄኛው መጀመሪያ በዚህ ነበር የተሰጠን፣ ስንሰበስበው ወደዚህ ነው የምንቀይረው ማለት ነው። ያ ማለት ሲምፕሊ ሲሲ የተባለውን ቤዝ አጥፍተን ምን እናደርጋለን? ይሄንን ኤክስፖነንት እናደርጋለን፣ ይሄንን ቤዝ እናደርገዋለን። ልክ እንደዛ ሁሉ ይሄን ቴን የተባለውን የሎጋሪዝሞቹ የሁለቱም ቤዝ እናጠፋና ይሄንን ኤክስፖነንት እናደርገዋለን፣ ይሄንን ቤዝ እናደርገዋለን። ያ ማለት ሎጋሪዝም ኦፍ ኤክስ ስኩዌር ፕላስ 13 ቱ ዘ ቤዝ ኤክስ ፕላስ 5 እኩል ይሆናል 2 ይሆናል ማለት ነው። ይሄንን በምንድነው? በቼንጅ ኦፍ ቤዝ ህግ ተጠቅመን ነው ያደረግነው ማለት ነው። ሶ ወደዚህ ስንመጣ ሎጋሪዝም ኦፍ ኤክስ ስኩዌር ፕላስ 13 ቱ ዘ ቤዝ ኤክስ ፕላስ 5 እኩል ይሆናል 2። አሁን ይሄንን ወደ ምን እንቀይረዋለን? we change into exponential form። አሁን ወደ ኤክስፖኔንሻል ፎርም ለመቀየር አመቺ ነው። ምክንያቱም we collect the logarithm term to one side of the equation። የሎጋሪዝሙን ተርም ወደ አንደኛው ሳይድ ኦፍ ኢኩዌሽን ሰብስበነዋል ማለት። ሎጋሪዝሙን ለብቻ አደረግነው፣ ቁጥሩን ለብቻ አደረግነው። ሰው እንደዚህ ከመጣ ምን እናደርጋለን? ሲምፕሊ ሎጋሪዝሙን ወደ ኤክስፖኔንሻል ፎርም ለመቀየር አመቻችተነዋል ማለት ነው። ሶ ምን እናደርጋለን? ወደ ኤክስፖኔንሻል ስንቀይረው እንዴት ነው የሚሆነው? አንድ ሎጋሪዝም ፈንክሽን ሎጋሪዝም ኦፍ ኤ ቱ ዘ ቤዝ ቢ እኩል ይሆናል ሲ ከተሰጠ ወደ ኤክስፖኔንሻል ሲቀየር ምን እንደሚሆነው? ቢ ዘ ፓወር ኦፍ ሲ እኩል ይሆናል ኤ ነው የሚሆነው በሎጋሪዝም ዴፊኒሽን መሰረት ማለት ነው። ስለዚህ ምን እናደርጋለን? ኤክስ ፕላስ 5 ዘ ፓወር ኦፍ ስንት 2 እኩል ይሆናል ኤክስ ስኩዌር ፕላስ 13 ይሆናል ማለት ነው። ሶ ኤክስ ፕላስ 5 ማለት ኤክስ ፕላስ 5 ስኩዌር ማለት ምን ማለት ነው? ኤክስ ፕላስ 5 ሲባዛ በኤክስ ፕላስ 5 ማለት ነው። ያ ማለት ሲምፕል ነው። ኤ ስኩዌር ማለት ምን ማለት ነው? ኤ ስኩዌር ማለት ኤ ሲባዛ በኤ እንደሆነ ሁሉ ኤክስ ፕላስ 5 ዘ ሆል ስኩዌር ማለት ኤክስ ፕላስ 5 ሲባዛ በኤክስ ፕላስ 5 ማለት ነው። እኩል ይሆናል ኤክስ ስኩዌር ፕላስ 13 ይሆናል። ሶ ኤክስ ፕላስ 5 በኤክስ ፕላስ 5 ሲባዛ በዲስትሪቢዩሽን ፕሮፐርቲ ምን ይሆናል? ኤክስ ን ያበዛል፣ ኤክስ 5 ን ያበዛል፣ 5 ኤክስ ን ያበዛል፣ 5 ን ያበዛል ማለት ነው። ስለዚህ እያንዳንዳቸው ሁለት ያበዛሉ። ይሄን ያበዛል፣ ይሄን ያበዛል ማለት ነው። ስለዚህ ኤክስ ሲባዛ በኤክስ ኤክስ ስኩዌር ይመጣል። ኤክስ ሲባዛ በ5 5ኤክስ ይመጣል። ኤክስ ሲባዛ በኤክስ በ5 ሲባዛ በኤክስ 5ኤክስ ይመጣል። ሁሉም ፕላስ ናቸው። 5 ታይምስ 5 ስንት ይመጣል? 25 ይመጣል ማለት ነው። ስለዚህ 5x ፕላስ 5x ስንት ይመጣል? 10x ይመጣል። x ስኩዌር ፕላስ 10x እኩል ይሆናል 25። እዚህ ጋር ማን አለ? x ስኩዌር ፕላስ 13 ይመጣል ማለት ነው። ሶ ምን እናደርጋለን? አሁን ኮሌክት ላይክ ተርምስ አንድ አይነት ተርሞችን እንሰበስባለን። ያ ማለት ባለ 2 ዲግሪው ከባለ 2 ዲግሪ ጋር፣ ባለ 1 ዲግሪው ከባለ 1 ዲግሪ ጋር፣ ቁጥሩን ከቁጥሩ ጋር ማለት ነው። ስለዚህ እዚህ ጋር x ስኩዌር ባለ 2 ዲግሪ ነው፣ x ስኩዌር ባለ 2 ዲግሪ ነው። አንድ ላይ መሰብሰብ ይችላል። ሶ እቺን x ስኩዌር ወደዚህ ሳሻገራት ምን ትሆናለች? ፖዚቲቭ ነበረች፣ ወደዚህ ስትሻገር ኔጌቲቭ ሆናለች። ስለዚህ ኤክስ ስኩዌር ሲቀነስ ኤክስ ስኩዌር ከዛ እዚህ ጋር ማን አለ? 10x አለ። እቺን 25 የእኩል ይሆናል ምልክትን አሻግሬ ወደዚህ 3 ጋር ፖዚቲቭ 25 ነበረች፣ ወደዚህ ስትሻገር ምን ትሆናለች?
ኔጌቲቭ 25 ትሆናለች። ስለዚህ 13 ሲቀነስ 25 ይሆናል ማለት ነው። ሶ ኤክስ ስኩዌር ሲቀነስ ኤክስ ስኩዌር ምንድነው? ዜሮ ነው። ይሄ በዚህ ይጣፋል ሲምፕሊ። ስለዚህ እዚህ ጋር ማን ይቀራል? ቴን ኤክስ ብቻ ይቀራል። ከ13 ላይ 25 ስንቀንስ ኔጌቲቭ 12 ይቀራል። ሶ የኤክስን ዋጋ ለማግኘት ምን አደርጋለሁ? ዲቫይድድ ባይ ቴን አደርጋለሁ። ሶ ቴን በቴን ሲጣፋ ኤክስ እኩል ይሆናል ኔጌቲቭ 12 አስረኛ ሆነ ማለት ነው። ይሄ በሁለት ሲቃለል 6 ይመጣል። ይሄ በሁለት ሲቃለል 5 ይመጣል። ስለዚህ ኔጌቲቭ 6 አምስተኛ ወይም ደግሞ ኔጌቲቭ 6 ለ5 ስናካፍል ስንት ይመጣል? ኔጌቲቭ 1.2 ይመጣል ማለት ነው። ሶ አሁን የኤክስ ዋጋ ስንት መጥቷል? ኔጌቲቭ 6 አምስተኛ ወይም ኔጌቲቭ 1.2 መጥቷል። ስለዚህ ይሄ መልስ እዚህ ዶሜናችን ውስጥ ኤግዚስት ያደርጋል ወይ የሚለውን እንፈልጋለን። ዶሜናችን ማለት ነው ዶሜናችን ከኔጌቲቭ 5 እስከ ፖዚቲቭ ኢንፊኒቲ ነው። ስለዚህ የመጣልን ቁጥር ኔጌቲቭ 1.2 ማለት ኔጌቲቭ 1.2 ማለት እዚህ አካባቢ ነው የሚገኘው። ኔጌቲቭ 1.2 ማለት የቱ አካባቢ ነው? ኔጌቲቭ 1.2 እዚህ አካባቢ ነው የሚገኘው። ያ ማለት ኔጌቲቭ 1.2 ማለት በማና በማማከል ነው የሚገኘው? በኔጌቲቭ 1 እና በኔጌቲቭ 2 መካከል ነው የሚገኘው። ስለዚህ ኔጌቲቭ 1.2 በማን ውስጥ ይጠቃልላል ማለት ነው? በዚህ ዶሜን ውስጥ ኢንክሉድ ይደረጋል፣ ይጠቃልላል ማለት ነው። ስለዚህ our final solution set will become ምን ይሆናል ማለት ነው? x እኩል ይሆናል ኔጌቲቭ 6 አምስተኛ ይሆናል ማለት ነው። ግልጽ ነው አይደል? ስለዚህ አሁን ይሄ ፋይናል ሶሉሽን ሴታችን ጋር ከመጣን በኋላ ያመጣነው የኤክስ ቫልዩ ምን ውስጥ መገኘት አለበት? ግዴታ ዶሜን ውስጥ መገኘት አለበት። ዶሜን ውስጥ ካልተገኘ መልሱ ኢምፒቲ ሴት ነው የሚሆነው። ያ ማለት የመጣለን የኤክስ ዋጋ ከመስሪያ ክልል ውጪ ነው ማለት ነው። ከመስሪያ ክልል ውጪ ከሆነ ደግሞ መልሱ ምንድን ነው የሚሆነው? ኢምፒቲ ሴት ነው። ነገር ግን ያመጣነው ዋጋ ኔጌቲቭ 6 አምስተኛ ወይም ኔጌቲቭ 1.2 ቤት ውስጥ ይገኛል። ከኔጌቲቭ ኢንፊኒቲ እስከ ከኔጌቲቭ 5 እስከ ፖዚቲቭ ኢንፊኒቲ በሚባለው ኢንተርቫል ውስጥ ይገኛል ማለት ነው። ያ ማለት የቁጥር መስመር ላይ ስትመለከቱ እዚህ አካባቢ ነው የሚገኘው። ኔጌቲቭ 5 ነው። ስለዚህ ኢንክሉድ ይደረጋል፣ ይጠቃልላል ማለት ነው። ይሄ መልስ ማለት ነው ኔጌቲቭ 1.2 ወይም ኔጌቲቭ 6 አምስተኛ ማለት ነው። ስለዚህ በዚህ ጥያቄ ስፔሲፊክሊ ምን ተመልክተናል? ኳድራቲክ ኢኩዌሽን ከሊኒየር ኢኩዌሽን ጋር በሎጋሪዝም ተያይዞ የተሰጠንን ጥያቄ ነው ሶልቭ ያደረግነው። ሶ ይሄንን ሜተድ በመጠቀም እና ስፔሲፊካሊ አስፈላጊ በሆነ ቦታ ላይ መጠቀም ያለብንን የሎጋሪዝም ህጎች ፕሮዳክት ሊሆን ይችላል፣ ኮሸንት ሩል ሊሆን ይችላል፣ ኦር ደግሞ ፓወር ሩል ሊሆን ይችላል፣ ወይም ደግሞ ቼንጅ ኦፍ ቤዝ ሊሆን ይችላል። እንዳያስፈላጊነቱ የሎጋሪዝሙን ህግ አፕሮፕሪየት በሆነ ቦታ ላይ እየተጠቀመን ጥያቄውን ሶልቭ አድርገን መጨረሻ ላይ የኤክስን ዋጋ እንፈልጋለን ማለት ነው። ሶ በዚህ ጥያቄ ላይ ይሄንን ተመልክተናል ማለት ነው። ሶ በሚቀጥለው ሴሽናችን ላይ ደግሞ ሌሎች ጥያቄዎችን ይዘን እንመለሳለን። ለአሁን እናመሰግናለን። ሰላም ቤተሰብ እንዴት ናችሁ? እሺ አሁን ደግሞ እችን ጥያቄ እንመለከታለን። ከባለፉት ሴሽኖች የቀጠለ ጥያቄ ነው። ጥያቄውም እንደሚለው 3 ታይምስ አንደር ዘ ራዲካል ሎጋሪዝም ኦፍ ኤክስ ብሎ ቤዙን አልሰጠንም። ስለዚህ ቤዙ 10 ነው ማለት ነው። ኮመን ሎጋሪዝም ከሆነ ባለፈው ዲስከስ ስናደርግ ሲምፕሊ ቤዙን አያስቀምጥም። ለምሳሌ አንድ ሎጋሪዝም ሲምፕሊ ሎጋሪዝም ኦፍ 3 ከተባለ ወይም ደግሞ ሎጋሪዝም ኦፍ ኤክስ ስኩዌር ከተባለ ሲምፕሊ ቤዙ ካልተጠቀሰ ቤዙ 10 ነው ማለት ነው። ኮመን ሎጋሪዝም ነው ብለን የምናስበው። ስለዚህ እዚህ ጋር ቤዙ አልተጠቀሰም። ቤዙ ካልተጠቀሰ ኮመን ሎጋሪዝም ነው ማለት ነው። ስለዚህ አስዩ የምናደርገው ኮመን ሎጋሪዝም እንደሆነ ነው። ቤዙ 10 ባይሆንና ሌላ ቤዝ ቢሆን ግን ግዴታ ቤዙን ያስቀምጥልን ነበር። ስለዚህ ምን ይላል ጥያቄው? 3 ታይምስ አንደር ዘ ራዲካል ሎጋሪዝም ኦፍ ኤክስ ፕላስ 2 ታይምስ ሎጋሪዝም ኦፍ አንደር ዘ ራዲካል ኤክስ ዘ ፓወር ኦፍ ኔጌቲቭ 1 እኩል ይሆናል 2 አለ። ስለዚህ ይሄ ሎጋሪዝሚክ ኢኩዌሽን ነው ማለት ነው። ስለዚህ ከዚህ በፊት ፕሪቪየስሊ ዲስከስ ስናደርግ ሎጋሪዝሚክ ኢኩዌሽን ከተሰጠን ሎጋሪዝሚክ ኢኩዌሽንን ሶልቭ ለማድረግ 4 መሰረታዊ ስቴፖችን እንከተላለን። መጀመሪያ ዶሜኑን ወይም ዩኒቨርሱን ስቴት እናደርጋለን። ሁለተኛ ኮሌክት ዘ ሎጋሪዝም ተርም ቱ ዋን ሳይድ ኦፍ ዘ ኢኩዌሽን፣ የሎጋሪዝሙን ተርም ወደ አንዱ ሳይድ ኦፍ ኢኩዌሽን ኮሌክት እናደርገዋለን። ሶስተኛ ራይት ዘ ፎርም ኢን ዘ ኤክስፖኔንሻል፣ ስለዚህ ፎርሙን የሎጋሪዝሙን ፎርም ወደ ኤክስፖኔንሻል ፎርም እንቀይረዋለን። አራተኛ ሶልቭ ፎር ዘ ቫሪያብል ኤክስ ነው የምናደርገው ማለት ነው። ስለዚህ ያን ስቴፕ ተከትለን ስንሰራ መጀመሪያ የምናደርገው ምንድነው? ዶሜኑን ነው ስቴት የምናደርገው። ዶሜኑን ደግሞ ስቴት በምናደርግበት ሰዓት የትኛውን ዶሜን ነው ስቴት የምናደርገው? የሎጋሪዝሙን ኤክስፖነንት ማለት ነው። ስለዚህ እዚህ ሎጋሪዝም ውስጥ 2 ኤክስፖነንቶች አሉ። አንደኛው ኤክስ ነው፣ አንደኛው ኤክስ ዘ ፓወር ኦፍ ኔጌቲቭ 1 ነው። ሶ
ኤክስ ምናረጋለን ኤክስ ግሬተር ዛን 0 እናደርጋለን። ምክንያቱም በሎጋሪዝም ህግ መሰረት አንድ ሎጋሪዝም ለምሳሌ ሎጋሪዝም ኦፍ ኤ ቱ ዘ ቤዝ ቢ ከተሰጠ የሎጋሪዝሙ ኤክስፖነንት ኤ መስት ቢ ግሬተር ዛን 0 መሆን አለበት ተባብለናል። ይሄ የሎጋሪዝም ዴፊኒሽን ነው። ስለዚህ ምን እናደርጋለን? አንደኛው ኤክስፖነንታችን ኤክስ ነው። ኤክስ ግሬተር ዛን 0 እናደርጋለን። ሁለተኛው ደግሞ የሎጋሪዝሙ ኤክስፖነንት ማለት ነው ኤክስ ዘ ፓወር ኦፍ ኔጌቲቭ 1 ነው፣ ወይም ደግሞ ይሄ ማለት 1 ኦቨር ኤክስ ማለት ነው። ያ ማለት በዚህ ህግ መሰረት ማለት ለምሳሌ አንድ ፎርም ኤክስ ዘ ፓወር ኦፍ ኔጌቲቭ ኤን ተብሎ ከተሰጠን ይሄንን ስንቀይረው 1 ኦቨር ኤ ዘ ፓወር ኦፍ ኤን ማድረግ እንችላለን። ኤ ዘ ፓወር ኦፍ ኔጌቲቭ ኤን የተባለ ኤክስፕሬሽን ካለ ይሄንን ስንቀይረው 1 ኦቨር ኤ ዘ ፓወር ኦፍ ኤን አድርገን መቀየር እንችላለን ማለት ነው። ልክ በዚህ መሰረት ምን እናደርጋለን ማለት ነው ኤክስ ዘ ፓወር ኦፍ ኔጌቲቭ 1 ማለት ነው 1 ኦቨር ኤክስ ዘ ፓወር ኦፍ 1 ማለት ነው። ኤክስ ዘ ፓወር ኦፍ 1 ያው ኤክስ ነው። ስለዚህ ኤክስ ዘ ፓወር ኦፍ ኔጌቲቭ 1 ሲቀየር ወደዚህ ፎርም ምን ይሆናል? 1 ኦቨር ኤክስ ይሆናል ማለት ነው። ስለዚህ 1 ኦቨር ኤክስ ከሆነ ደግሞ የዚህ ዶሜን ሊሆን የሚችለው ምንድነው? ዶሜን ማለት ኢንፑት ነው፣ ሬንጅ ደግሞ አውትፑት ነው። ስለዚህ ዶሜን ማለት የምናስገባው ቁጥር ነው። ፈንክሽን ውስጥ የምናስገባው ቁጥር ነው። ፖሲብሊ ልናስገባው የምንችለው ቁጥር ማለት ነው። እዛ ፈንክሽን ውስጥ ሊገባ የሚችል ቁጥር አለ፣ ሊገባ የማይችል ቁጥር አለ። አሁን በማትማቲክስ ውስጥ አንድን ቁጥር አስገብታችሁ ስታስገቡት የሚሆን ቁጥር አለ ማለት ፈንክሽኑን ሪል የሚያደርገው ወይም ደግሞ የሆነ ውጤት የሚያመጣ ቁጥር አለ። አስገብታችሁት ደግሞ ፈንክሽን ውስጥ የሆነ ውጤት የማያመጣ ወይም ደግሞ ዳዝንት ኤግዚስት የሆነ አንዲፋይን የሆነ ደግሞ ቁጥር አለ። ስለዚህ ዶሜን ማለት ባጭሩ ኢንፑት ነው፣ የምታስገቡት ነው። ሬንጅ ደግሞ ኢንፑቱ ከገባ በኋላ የሚሰጠው ውጤት አውትፑት ማለት ነው። ስለዚህ ዶሜን አሁን 1 ኦቨር ኤክስ በሚለው ፈንክሽን ውስጥ ፖሲብሊ በኤክስ ቦታ ሊገባ የሚችል ማን ነው ማለት ነው? የትኛውም ሪል ነምበር ሊገባ ይችላል ኤክሰፕት 0 ማለት ነው። ምክንያቱም 0 ቢገባ 1 ኦቨር 0 ምንድነው? አንዲፋይን ነው። የትኛውም ቁጥር ለዜሮ አይካፈልም። በማትማቲክስ ዳዝ ኖት ኤግዚስት ይሉታል ማትማቲሻኖች ማለት ነው። ዳዝ ኖት እስካሁን መልሶ አልተገኘም። ኢቭን ካልኩሌተር ላይም ዝም ብላችሁ የሆነ ቁጥር አንድ ሲካፈል ለዜሮ ብታረጉት ዳዝንት ኤግዚስት ነው የሚላችሁ፣ አንዲፋይን ነው የሚላችሁ። ስለዚህ ብዙ ጊዜ በማትማቲክስ የትኛውም ቁጥር ለዜሮ ምን አይልም አይካፈልም፣ አንዲፋይን ነው። ኖርማሊ አንዲፋይን በዚህ ምልክት ነው የሚቀመጠው። ስለዚህ ከዜሮ ውጪ በኤክስ ቦታ የትኛውም ቁጥር መግባት ይችላል። ኔጌቲቭ መግባት ይችላል፣ ፖዚቲቭ መግባት ይችላል፣ ዴሲማል ነምበር መግባት፣ የትኛውም ቁጥር መግባት ይችላል። ከማን ውጪ? ከዜሮ ውጪ ማለት። ስለዚህ የዚህ 1 ኦቨር ኤክስ ወይም ደግሞ ኤክስ ዘ ፓወር ኦፍ ኔጌቲቭ 1 የተባለው ፈንክሽን ዶሜኑ ምንድነው ማለት ነው? ኦል ሪል ነምበር ኤክሰፕት 0 ነው ማለት ነው ዶሜናችን። ኦኬ ወደዚህኛው ደግሞ ስንመጣ ኤክስ ዘ ፓወር ኤክስ ግሬተር ዛን 0። በቃ ይሄ ሌላ ምንም ነገር የለው። የኤክስ ዋጋ ከመመረጥ አለበት ማለት ነው፣ ከዜሮ መብለጥ አለበት። ያ ማለት ዜሮን አይጨምርም፣ ኦፕን ኢንተርቫል ነው ወይም ደግሞ ኤክስክሉደር ነው። ስለዚህ ከዜሮ እስከ ፖዚቲቭ ኢንፊኒቲ ነው ማለት ነው። ስለዚህ ምን እንደምናደርገው የቁጥር መስመር እንሰራና የቁጥር መስመራችንን ስንሰራ እዚህ ጋር ዜሮ አለ፣ ከዜሮ በስተቀኝ ፖዚቲቭ ነምበር አለ፣ ከዜሮ በስተግራ ኔጌቲቭ ነምበር አለ። ስለዚህ ምን እንደምናደርገው ኤክስ ግሬተር ዛን 0 ማለት ከዜሮ እስከ ፖዚቲቭ ኢንፊኒቲ ነው። ኦፕን ኢንተርቫል 0 እስከ ፖዚቲቭ ኢንፊኒቲ ነው። ኦል ሪል ነምበር ኤክሰፕት 0 ማለት ደግሞ ምንድነው? ከኔጌቲቭ ኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ ሆኖ ኤክሰፕት 0 ማለት ነው። ዜሮን አያጠቃልልም ማለት ነው። ስለዚህ የሁለቱ ኢንተርሴክሽን ሊሆን የሚችለው ማለት ነው የጋራ የሁለቱ የጋራ የዚህና የዚህ የጋራ ሊሆን የሚችለው ማለት ነው ይሄኛው ነው። ምክንያቱም ከዜሮ እስከ ፖዚቲቭ ኢንፊኒቲ በማን ውስጥ ይጠቃልላል? ከኔጌቲቭ ኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ ኤክሰፕት 0 ይጠቃልላል ማለት ነው። እዚህ ጋር ደግሞ 0 አትጠቃልልም። ለምን? ኦፕን ኢንተርቫል ነው። በማትማቲክስ ውስጥ ክሎዝድ ኢንተርቫል ሲሆን እና ኦፕን ኢንተርቫል ሲሆን አቀማመጡ ራሱ ይለያያል አይደል? በማትማቲክስ ውስጥ ይለያያል። ለምሳሌ ኦፕን ኢንተርቫል እንደዚህ በቅንፍ ነው የሚቀመጠው፣ ክሎዝድ ኢንተርቫል ደግሞ እንደዚህ ብሬስ ነው የሚደረገው። ስለዚህ ክሎዝድ ኢንተርቫል ተደረገ ማለት አንድ ነገር ያ ቁጥር ይጠቃልላል ማለት ነው። ስለዚህ ያ ነገር የሚጀምረው ከዛ ቁጥር ጀምሮ እና እስከ ተቀመጠበት ድረስ ነው ማለት ነው። ኦፕን ኢንተርቫል ከሆነ ግን ያ ቁጥር እዛ ቦታ ላይ አይጠቃለልም ማለት ነው። ስለዚህ አሁን 0 ኦፕን ኢንተርቫል ከተደረገ 0ን አይጨምርም ማለት ነው። 0ን አይጨምርም፣ ነገር ግን ከ0 በኋላ ያሉትን አንድና ከዛ በላይ ያሉትን ግን ኢንክሉድ ያደርጋል እያለ ነው። ስለዚህ የሁለቱ የጋራ ሊሆን የሚችለው ማን ነው ማለት ነው? ከ0 እስከ ፖዚቲቭ ኢንፊኒቲ ነው ዩኒቨርስ ሊሆን የሚችለው። ስለዚህ አሁን የዚህን ፈንክሽን ዶሜኑ ወይም መስሪያ ክልሉን ስቴት አድርገናል ማለት ነው። ሰከንድ ምንድን ነው የምናደርገው? ኮሌክት ዘ ሎጋሪዝም ተርም ቱ ዋን ሳይድ ኦፍ ዘ ኢኩዌሽን። የሎጋሪዝም ተርም ወደ አንድ ሳይድ ኦፍ ኢኩዌሽን ኮሌክት እናደርገዋለን። ይሄን ስናደርግ ደግሞ ምንድን ነው የምናደርገው? መጀመሪያ እዚህ ጋር እንመጣለን። ራዲካል ማለት እንደምታውቁት ዘ ፓወር ኦፍ 1 ኦቨር 2 ማለት ነው። ስለዚህ ምን እናደርጋለን? 3 ታይምስ በቅንፍ ውስጥ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ቅድም እንደተነጋገርነው
ሎጋሪዝሙ ቤዙ ካልተጠቀሰ ምንድነው ማለት ነው? ኮመን ሎጋሪዝም ነው ማለት ነው። ኮመን ሎጋሪዝም ወይም ደግሞ የኮመን የሆነው ሎጋሪዝም ካልኩሌተር ላይ የምታገኙት ወይም ስልካችሁ ላይ ያለው ሳይንቲፊክ ካልኩሌተር ላይ የምታገኙት ሎግ ኮመን ሎጋሪዝም ተብሎ ይጠራል። ስልካችን ቤዝ ሎጋሪዝም ነው የሚሰራው። ስለዚህ እዚህ ጋር ዶሜኑ ስቴት ስላልተደረገ ማን ነው ቤዙ ስቴት ስላልተደረገ ስላልጻፈው እኛ አሲው የምናደርገው ምንድነው ኮመን ሎጋሪዝም እንደሆነ ነው። ቤዙ 10 ነው ማለት ነው። ስለዚህ ምን እናደርጋለን? ሎጋሪዝም ኦፍ x ቱ ዘ ቤዝ 10 ዘ ፓወር ኦፍ 1 ኦቨር 2 ፕላስ እዚህ ጋር ምን እናደርጋለን? እቺ ራሷ ራዲካል ማለት ዘ ፓወር ኦፍ 1 ኦቨር 2 ነች አይደል? ስለዚህ ምን እናደርጋለን? x ዘ ፓወር ኦፍ ኔጌቲቭ 1 ዘ ፓወር ኦፍ 1 ኦቨር 2 እናደርግና እቺን ሁለት ወዴት መውሰድ እንችላለን? እዚህ ጋር መተን ኤክስፖነንት ማድረግ እንችላለን። ምክንያቱም በየትኛው ህግ ነው? ከዚህ በፊት ባየናቸው ጥያቄዎች ውስጥ ምን ብለናል? ሎጋሪዝም ኦፍ a ዘ ፓወር ኦፍ r ቱ ዘ ቤዝ b ከተሰጠን እቺ r አዝ ኤክስፖነንት እዚህ ጋር አዝ ኮኤፊሺየንት መታ ስለምትባዛ r ሎጋሪዝም ኦፍ a ቱ ዘ ቤዝ b ማድረግ እንችላለን። አት ዘ ሴም ታይም ደግሞ እቺን r ከፈለግን እዚህ ጋር መውሰድ እንችላለን። ስለዚህ መልሰን የምናደርገዋለን ሎጋሪዝም ኦፍ a ዘ ፓወር ኦፍ r ቱ ዘ ቤዝ b ማድረግ እንችላለን ማለት። ስለዚህ ምን እናደርጋለን? እቺ ኮኤፊሺየንት ነች እዚህ ጋር አይደል? ኮኤፊሺየንት ነች። ስለዚህ ኮኤፊሺየንቷን ወስደን ምን ማድረግ እንችላለን? ፓወር ማድረግ እንችላለን ማለት። ስለዚህ ምን እናደርገዋለን? ኔጌቲቭ 1 x ዘ ፓወር ኦፍ ኔጌቲቭ 1 ዘ ፓወር ኦፍ 1 ኦቨር 2 እቺ 1 ኦቨር 2 የራዲካል ሆነች። ከዛ እቺን ሁለት ወስደን እዚህ ጋር ኤክስፖነንት እናደርጋታለን ማለት ነው። ከዛ እኩል ይሆናል ሁለት እናደርገዋለን። ዘን ምንድነው የምናደርገው? እቺ ሁለት ማንን ታጠፋለች? እዚህ ጋር ያለችውን ሁለት ታጠፋለች። ይሄ ከላይ ነው፣ ይሄ ከታች ነው። ያ ማለት 1 ኦቨር 2 ሲባዛ በሁለት ማለት ይሄ በውስጥ ታዋቂነት አንዳለ ሁለት በሁለት ይጣፋል። አንድ ሲካፈል አንድ ስንት ይመጣል? አንድ ይመጣል ማለት። ስለዚህ እዚህ ጋር ማን ይመጣል? ዋን ስለሚመጣ ማን ነው የሚቀረው? x ዘ ፓወር ኦፍ ኔጌቲቭ 1 ብቻ ነው የሚቀረው። ያ ማለት ተጣፋ፣ ሁለት በሁለት ተጣፋ፣ ባቀረ x ዘ ፓወር ኦፍ ኔጌቲቭ 1 ብቻ ቀረ። ስለዚህ ምን እናደርጋለን? 3 ታይምስ ሎጋሪዝም ኦፍ x ቱ ዘ ቤዝ 10 ዘ ፓወር ኦፍ 1 ኦቨር 2 ፕላስ ሎጋሪዝም ኦፍ x ዘ ፓወር ኦፍ ኔጌቲቭ 1 ቱ ዘ ቤዝ 10 እኩል ይሆናል ሁለት እናደርጋለን ማለት ነው። ሶ እቺ ኔጌቲቭ 1 እዚህ ጋር ስትመጣ ኮኤፊሺየንት ሆና መምጣት ትችላለች። በየትኛው ህግ? በዚህኛው ህግ መሰረት ሎጋሪዝም ኦፍ a ዘ ፓወር ኦፍ r ቱ ዘ ቤዝ b ማለት r አዝ ኮኤፊሺየንት እዚህ ጋር ስለሚመጣ r ታይምስ ሎጋሪዝም ኦፍ a ቱ ዘ ቤዝ b መሆን ስለሚችል ምን እናደርጋለን? እቺ ኔጌቲቭ 1 አዝ ኮኤፊሺየንት እዚህ ጋር ስትመጣ ኔጌቲቭ ሲባዛ በፖዚቲቭ ኔጌቲቭ ይመጣል ማለት ነው። ስለዚህ ኔጌቲቭ እናደርገዋለን። ይሄንን ያው እዚህ ጋር በውስጥ ታዋቂነት አንድ አለ፣ ብንጽፎም ባንጽፎም ለውጥ የለውም። ስለዚህ 3 ታይምስ ሎጋሪዝም ኦፍ x ቱ ዘ ቤዝ 10 ዘ ፓወር ኦፍ 1 ኦቨር 2 ማይነስ ሎጋሪዝም ኦፍ x ቱ ዘ ቤዝ 10 እኩል ይሆናል ሁለት እናደርጋለን ማለት ነው። ከዛ ቀጥሎ ምንድነው የምናደርገው? ይሄኛውን ሎጋሪዝም ወደዚህ እናሻግረዋለን። የእኩል ይሆናል ምልክትን አሻግረን እዚህ ጋር እናመጣዋለን ማለት ነው። ስለዚህ ምን ይሆናል? ማይነስ ነበር ፕላስ ይሆናል 2 ፕላስ ሎጋሪዝም ኦፍ x ቱ ዘ ቤዝ 10 ይሆናል ማለት ነው። ከዚህ በኋላ ማቀረ እዚህ ጋር 3 ታይምስ ሎጋሪዝም ኦፍ x ቱ ዘ ቤዝ 10 ዘ ፓወር ኦፍ 1 ኦቨር 2 እኩል ይሆናል 2 ፕላስ ሎጋሪዝም ኦፍ x ቱ ዘ ቤዝ 10 ሆነ ማለት ነው። ስለዚህ ምን እናደርጋለን? ከዚህ በኋላ ይህን ጥያቄ ለመስራት የሚያስችለን ህግም የለም፣ ፕሮሲድ የምናደርግበትን መንገድ የለም። ሶ ከዚህ በኋላ ምን እንደምናደርገው we find another solution ሌላ መፍትሄ እንፈልጋለን። በማትማቲክስ ውስጥ ምንም መፍትሄ የሌለው ነገር የለም፣ ሶሉሽኖችን ፋይንድ አውት እናደርጋለን። ስለዚህ ምን እናደርጋለን? ቦት ሳይድ ለምን ስኩዌር አናደርገው? ይሄንንም ሳይድ ስኩዌር ማድረግ እንችላለን። ኢኩዌሽን ስለሆነ ይሄንንም ስኩዌር ካደረኩኝ ይሄንንም ስኩዌር ማድረግ አለብኝ። ስለዚህ ምን አደርጋለሁ? we square both side of the equation ማለት ነው። ስለዚህ ሁለቱንም ሳይድ ስኩዌር ሳደርገው ይሄኛው ስኩዌር ሲሆን ምን ይሆናል? በትልቁ ቅንፍ እናደርግና 3 ታይምስ ሎጋሪዝም ኦፍ x ቱ ዘ ቤዝ 10 ዘ ፓወር ኦፍ 1 ኦቨር 2 በትልቁ ቅንፍ ላይ ማን እናደርጋለን? ስኩዌር እናደርገዋለን። ይሄን ስኩዌር ካደረግን ይሄኛውም ስኩዌር ይደረጋል። ስለዚህ ይሄ ምን ይሆናል? 2 ፕላስ ሎጋሪዝም ኦፍ x ቱ ዘ ቤዝ 10 ዘ ሆል ምን ይሆናል? ስኩዌር ይሆናል ማለት ነው። ሶ ይሄ ማለት ምን ማለት ነው? እቺ ስኩዌር ይሄንንም ስኩዌር ታደርጋለች፣ ይሄንንም ስኩዌር ታደርጋለች። እዚህ ውስጥ ሁለት ኤሌመንት ነው ያለው። አንደኛው 3 አለ፣ ሁለተኛው ደግሞ ሎጋሪዝም ኦፍ x ቱ ዘ ቤዝ 10 ዘ ፓወር ኦፍ 1 ኦቨር 2 አለ። ስለዚህ ስኩዌሯ ለዚህም ነው የምታገለግለው ማለት ነው። ግልጽ ነው። ያ ማለት ጀስት ላይክ እንደዚህ እንደማለት ነው። ለምሳሌ a ታይምስ b ዘ ፓወር ኦፍ n የሚለው ህግ ባለፈው ዲስከስ ያደረግነው እቺ n ንም ዲስትሪቢዩት ታደርጋለች፣ b ንም ዲስትሪቢዩት ታደርጋለች። ስለዚህ a ዘ ፓወር ኦፍ n ሲባዛ b ዘ ፓወር ኦፍ n እንደምናደርገው ማለት ነው። ስለዚህ እቺ ሁለት 3ን ስኩዌር ስታደርግ 9 ይሆናል። ቀጥሎስ እቺ ሁለት ይሄን ስኩዌር ስታደርገው ኤክስፖነንቱ ከኤክስፖነንቱ ጋር ይባዛል አይደል? በየትኛው ህጉን እያስታወስን ምን እናደርጋለን? a ዘ ፓወር ኦፍ n ዘ ፓወር ኦፍ m ካለ ምን እንደምናደርገው ቀጥታ ሲምፕሊ ኤክስፖነንቶቹ እርስ በርሳቸው ይባዛሉ። ስለዚህ a ዘ ፓወር ኦፍ n ታይምስ m ይሆናል ማለት ነው። ስለዚህ ምን እናደርጋለን? 1 ኦቨር 2 ሲባዛ በሁለት ስንት ይመጣል? 1 ኦቨር 2 ሲባዛ በሁለት ማለት
በሁለት ማለት በውስጡ አዋቂነት አንድ ሁለት በሁለት ይጣፋል፣ አንድ ሲካፈል አንድ ይመጣል። ስለዚህ ሁለት በሁለት ሲጣፋ እዚህ ጋር አንድ ነው የሚመጣው። ማን ይቀራል? ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ብቻ ይቀራል ማለት ነው። ኦኬ እንቀጥል። ስለዚህ ይሄ ማለት ምን ማለት ነው? 2 ፕላስ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ዘ ሆል ስኩዌር ማለት ይሄንን ራሱ ሁለት ደጋግሞ ማብዛት ማለት ነው። ያ ማለት ሎጋሪዝም 2 ፕላስ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ሲባዛ 2 ፕላስ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ሁለቱም ማባዛት እንደማለት ነው። ኦኬ ስለዚህ ምን እናደርጋለን? ስናባዛ ይሄኛው ይሄንንም ያበዛል፣ ይሄንንም ያበዛል። ይሄ ከዚህ ጋር ይባዛል፣ ይሄ ከዚህ ጋር ይባዛል፣ ይሄ ከዚህ ጋር ይባዛል፣ ይሄ ከዚህ ጋር ይባዛል ማለት እዚህ ጋር ያሉት የመጀመሪያው ተርሞች እያንዳንዳቸው በየተራ እነኚህን ያበዛሉ ዲስትሪቢዩት ሆነው ማለት። ስለዚህ 2 ሲባዛ በሁለት 4፣ 2 ሲባዛ በሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 2 ታይምስ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ከዛ ይሄን ጨረስ ማለት። ከዛ ወደዚህ ጋር እንመጣለን። ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ሲባዛ በሁለት ምን ይላል? 2 ታይምስ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ይመጣል። ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ሲባዛ በሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ምን ይመጣል? ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ዘ ሆል ስኩዌር ይመጣል ማለት ነው። ኦኬ እዚህ ጋር ደረሰን። ከዚህ በኋላ ምን እናደርጋለን? አሁን ቀጥታ 9 ታይምስ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 የእኩልናል ምልክትን አሻግረን ወደዚህ ስናመጣው ፖዚቲቭ ነበር፣ ወደዚህ ሲሻገር ኔጌቲቭ ይሆናል። ስለዚህ ወደዚህ እናመጣዋለን፣ ኔጌቲቭ እናደርገዋለን፣ እኩል ይሆናል፣ ዜሮ ይሆናል። በቃ እዚህ ጋር ማንም የለም፣ ዜሮ ነው የሚቀረው ማለት ነው። ኦኬ ስለዚህ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ዘ ሆል ስኩዌር ሲደመር ያው በኦርደር ለማስቀመጥ ያክል ነው። መጀመሪያ ትልቅ ዲግሪ ያለው ይቀመጣል፣ ከዛ በኋላ ቀጥሎ ያለው፣ ከዛ ቀጥሎ ያለው ያለ እንደዚህ የሚቀመጥ። ስለዚህ መጀመሪያ ይሄን እናስቀድም እናደርጋለን። ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ይሄን እናመጣል። ከዛ 2 ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ፕላስ 2 ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ሁለቱ አንድ አይነት ስለሆኑ ኮኤፊሺየንታቸው መደመር ይችላል። 2 ሲደመር 2 4 ይሆናል ማለት። ስለዚህ 4 ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ይሆናል ማለት ነው። ይሄኛውን ኦልሬዲ አሻግረን ወደዚህ ስላመጣ ነው ምን ሆናል? ፖዚቲቭ ነበር ኔጌቲቭ ሆኗል። ስለዚህ ምን ሆነ? ኔጌቲቭ 9 ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ፕላስ ምን ሆነ? 4 ሆነ ማለት ነው። 4 ከየት መጣ? ይኸው እዚህ ጋር ነው። ኦኬ እኩልናም ዜሮ እናደርጋለን። ሶ ምን እናደርጋለን? ሁለቱ ተመሳሳይ ናቸው። ኮኤፊሺየንታቸው መቀናነስ ይችላል። ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ኤክስፖነንታቸው ቤዛቸውም ተመሳሳይ ነው፣ ፓወራቸውም ዲግሪያቸውም ተመሳሳይ ነው። ስለዚህ ምን እናደርጋለን? ከአራት ላይ 9 ስንቀንስ ኔጌቲቭ 5 ይመጣል። ሶ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ዘ ሆል ስኩዌር ማይነስ 5 ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ፕላስ 4 ይመጣል ማለት ነው። እቺ ኔጌቲቭ 5 የመጣችው ይሄ ፖዚቲቭ 4 ነው፣ ይሄ ኔጌቲቭ 9 ነው። ስንቀናንሰው ኔጌቲቭ 5 ይመጣል ማለት ነው። ፕላስ 4 እኩልናል 0 መጣ ማለት ነው። ከዚህ በኋላ ምን እናደርጋለን? ይሄን ጥያቄ ለመስራት አሁን በሎጋሪዝም ህግ ይሄንን መስራት አንችልም። ከዚህ በኋላ ሌላ ህግ አፕላይ አድርገን የሎጋሪዝም ህግ ብቻ አፕላይ አድርገን ይሄን ጥያቄ ፕሮሲድ ማድረግ አንችልም። ስለዚህ ምን እናደርጋለን? ይሄንን ኢኩዌሽን ወደ ኳድራቲክ ኢኩዌሽን እንቀይረዋለን። ወደ ኳድራቲክ ኢኩዌሽን ቀይረን ሶልቭ እናደርገዋለን ማለት ነው። ስለዚህ ምን እናደርጋለን? ሌት እንላለን። ሌት እንበል። ሌት ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 እኩል ይሆናል ዋይ እንበል። ማለት ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ዋይ ብለን እንሰይመዋለን። ወደ ኳድራቲክ ኢኩዌሽን ቀይረን በኳድራቲክ ኢኩዌሽን እንሰራዋለን ማለት ነው። ኦኬ ስለዚህ ምን እናድርግ? አሁን ሌት አለን። ሌት ማለት እንበል። ስለዚህ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ዋይ ብለን ሰየም ነው። ስለዚህ በዚህ ቦታ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ቦታ ማንን ከታለን? ዋይ። ከዛ ምን ይደረጋል? ስኩዌር ይደረጋል። ማይነስ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ቦታ ማንን ከታለን? ዋይን ከታለን። ማይነስ 5 ዋይ ይሆናል። ፕላስ እዚህ ጋር ማን አለ? 4 አለ። እኩል ይሆናል 0። ስለዚህ ይሄ ምን ሆነ? ዋይ ስኩዌር ማይነስ 5 ዋይ ፕላስ 4 እኩል ይሆናል 0 ሆነ። ይሄ ምን ሆነ ማለት ነው? ኳድራቲክ ኢኩዌሽን ሆነ ማለት ነው። ሶ ኳድራቲክ ኢኩዌሽን ከሆነ ደግሞ በኳድራቲክ ጀነራል ፎርሙላ ሶልቭ መደረግ ይችላል። ስለዚህ የኳድራቲክ ጀነራል ፎርሙላ ደግሞ ምንድነው የሚለው? y እኩል ይሆናል ማይነስ p ፕላስ ኦር ማይነስ አንደር ዘ ራዲካል b ስኩዌር ማይነስ 4ac ኦቨር 2a ነው። ስለዚህ በዚህ ኢኩዌሽን ውስጥ a ማን ነው? a ማለት ከስኩዌር ከሚባለው ከትልቁ ዲግሪ ፊት ለፊት የሚገኘው ኮኤፊሺየንት a ነው። ያ ማለት ከy ስኩዌር ፊት ለፊት የሚገኘው ማን ነው? a ነው። a ስንት ነው? 1 ነው። ኦኬ ከዛ ከቀጥሎ ያለው ደግሞ ባለ 1 ዲግሪ የሆነው y ነው። ስለዚህ ከy ፊት ለፊት የሚገኘው ቁጥር ማን ነው? b ነው። ስለዚህ b ስንት ነው? ኔጌቲቭ 5። ምክንያቱም የምንወስደው ከነ ኔጌቲቭ ነው። ምክንያቱም የኳድራቲክ ጀነራል ኤክስፕሬሽን ባለፈው ዲስከስ እናደርግ ምንድነው ብለናል? ቀነኛ ክፍል ላይ አለ ax ስኩዌር ፕላስ bx ፕላስ c እኩል ይሆናል 0። ይሄ ነው የኳድራቲክ ጀነራል ኤክስፕሬሽን ማለት ነው። ስለዚህ ሁሉም በፕላስ ስለተቀመጠ ኔጌቲቭ ከሆነ ኔጌቲቭን አብረን እንደምንወስደው። ስለዚህ ከኤክስ ስኩዌር ፊት ለፊት የሚገኘው a ነው፣ ከኤክስ ፊት ለፊት የሚገኘው b ነው፣ ብቻውን የተቀመጠው c ነው። ስለዚህ አሁን እዚህ ጋር ቫሪያብሉ ነው የተቀየረው፣ x ወደ y ነው የተቀየረው። ስለዚህ ምን እናደርጋለን? y ስኩዌር ማይነስ 5y ፕላስ 4 is equal to 0 በሚለው ውስጥ a ስንት ነው? 1 ነው። b ስንት ነው? ከy ፊት ለፊት የሚገኘው ማይነስ 1 ጭምር ነው የምንወስደው ማይነስ 5 ነው። እሺ
ስለዚህ ሲ ስንት ነው? 4 ነው ማለት ነው። ስለዚህ ምን እናደርጋለን? በዚህ ፎርሙላ ውስጥ ገብተን እንሰራዋለን። ሶ እቺ ማይነስ የፎርሙላ አለች ማይነስ ኦፍ -5 ቢ ስንት ነው? -5 እናስገባለን። ፕላስ ኦር ማይነስ አንደር ዘ ራዲካል አሁንም ቢ ስንት ነው? ቢ ስኩዌር ስናደርግ -5 ስኩዌር ማይነስ 4 ታይምስ ኤ ስንት ነው? 1 ነው። ሲ ስንት ነው? 4 ነው። ሲካፈል ለ2 ኤ ነው የምናደርገው። ስለዚህ 2 ታይምስ ኤ ስንት ነው? 1 ነው። ስለዚህ ምን እናደርጋለን? -5 ስኩዌር ሲደረግ 25 ነው የሚመጣው። ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ነው። ስለዚህ 25 ሲቀነስ እዚህ ጋር ማን አለ? 4 አለ። ሲባዛ በ4 ስንት ነው? 16። እዚህ ጋር ሲቀነስ ነው እዚህ ጋር 25 መጥቶልናል። ስለዚህ ከ25 ላይ 16 ስንቀነስ ስንት ይመጣል? 9 ይመጣል። 9ን ከራዲካል ስናወጣው 3 ይሆናል ማለት ነው። ስለዚህ ምን ይሆናል ማለት ነው? እቺ ኔጌቲቭ ኔጌቲቭ ፖዚቲቭ ስለምትሆን 5 ፕላስ ኦር ማይነስ 3 ኦቨር 2 መጣ ማለት ነው። ስለዚህ ሁለት መልስ አለ። አንደኛው በፕላስ ነው የሚሰራው፣ አንደኛው በማይነስ ነው የሚሰራው። ስለዚህ ምን እናደርጋለን? 5 ፕላስ 3 ኦቨር 2 ኤንድ 5 ማይነስ 3 ኦቨር 2 እናደርጋለን። 5 ፕላስ 3 ስንት ነው? 8 ነው። 8 ሲካፈል 4 ይመጣል ማለት ነው። 5 ማይነስ 3 ስንት ነው? 2 ነው። 2 ሲካፈል 1 ይመጣል። ስለዚህ አንደኛው ዋጋ ስንት ነው? y ኢኩዋል 4 ነው። አንደኛው ዋጋ ስንት ነው? y ኢኩዋል 1 ነው። ስለዚህ ይሄ የy ዋጋ ነው። አሁን ማን ማግኘት አለብን? x ማግኘት አለብን። ምክንያቱም እኛ የምንፈልገው የx ዋጋ ነው። ኦኬ ስለዚህ እዚህ ጋር እንመጣለን። ሌት x ሎጋሪዝም ኦፍ x ቱ ዘ ቤዝ 10 ኢኩዋል y ብለናል አይደል? ስለዚህ ሎጋሪዝም ኦፍ x ቱ ዘ ቤዝ 10 አንደኛው የy ዋጋ ስንት ነው? 4 ነው። ይሄው እዚህ ጋር አግኝተናል። 4 እናስገባለን። ሶ ኤክስን ለመፈለግ ምን እናደርጋለን? ወደ ኤክስፖኔንሻል ፎርም ስንቀይረው 10 ዘ ፓወር ኦፍ 4 እኩል ይሆናል ኤክስ ይሆናል ማለት። ስለዚህ ኤክስ እኩል ይሆናል 10 ዘ ፓወር ኦፍ 4 ይሆናል ማለት ነው። ከዛ ሁለተኛ ዋጋ ደግሞ ስንት ነው? የዋይ ዋጋ 1 ነው። ሶ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 እኩል ይሆናል 1 እናደርጋለን። ኤክስን ለመፈለግ ወደ ኤክስፖኔንሻል ፎርም ስንቀይረው ምን እናደርጋለን? 10 ዘ ፓወር ኦፍ 1 እኩል ይሆናል ኤክስ ይሆናል ማለት። ስለዚህ አንደኛው የኤክስ ዋጋ ስንት ሆነ? 10 ዘ ፓወር ኦፍ 4። አንደኛው የኤክስ ዋጋ ስንት ሆነ? 10 ዘ ፓወር ኦፍ 1 ሆነ ማለት ነው። ይሄ 10 ነው። ይሄ ደግሞ ኦልሞስት 10000 ማለት 10 ዘ ፓወር ኦፍ 4 ማለት 10000 ማለት ነው። ስለዚህ አሁን አንደኛው 10 ዘ ፓወር ኦፍ 4 መጣ የኤክስ ዋጋ፣ አንደኛው ደግሞ 10 ዘ ፓወር ኦፍ 1 ያ ማለት 10 መጣ ማለት ነው። ሶ ከሁለቱ ሶሉሽን የሚሆነው ማን ነው? ወይስ ሁለቱ ሶሉሽን መሆን ይችላል የሚለውን ቼክ እናደርግ። እሱን ቼክ የምናደርገው ምን ውስጥ ነው? መስሪያ ክልል ወይም ዶሜን ውስጥ ሄደን ነው። ስለዚህ ዶሜናችን ደግሞ ምንድነው? ከዜሮ እስከ ፖዚቲቭ ኢንፊኒቲ ነው ብለናል። ዜሮን አይጨምርም፣ ነገር ግን ከዜሮ ጀምሮ ያ ማለት ከአንድ ጀምሮ ዜሮን ኢንክሉድ አያደርግም። ከአንድ ጀምሮ እስከ ፖዚቲቭ ኢንፊኒቲ ነው የምንለው። ስለዚህ አሁን 10000 ይሄ ማለት 10 ዘ ፓወር ኦፍ 4 ማለት 10000 ነው። 10000 ደግሞ ምን ውስጥ ይገኛል? እዚህ ውስጥ ይገኛል። ስለዚህ ትክክል ነው ማለት ነው። ኦኬ ሁለተኛው ደግሞ ስንት ነው? 10 ዘ ፓወር ኦፍ 1 10 ማለት ነው 10 ነው። 10 ምን ውስጥ ይገኛል? እዚህ ውስጥ ይገኛል። ከዜሮ እስከ ፖዚቲቭ ኢንፊኒቲ ውስጥ ይገኛል። ስለዚህ ይሄን መልስ መሆን ይችላል ማለት ነው። ስለዚህ ፋይናል ሶሉሽን ሴታችን ምን ይሆናል ማለት ነው? አወር ፋይናል ሶሉሽን ሴት ኢዝ x እኩል ይሆናል 10 ዘ ፓወር ኦፍ 4 ኤንድ x እኩል ይሆናል 10 ይሆናል። ሁለቱ መልስ መሆን ይችላሉ ማለት ነው። ስለዚህ በዚህ መልኩ መልሳችንን ማስቀመጥ እንችላለን ማለት ነው። ስለዚህ በዚህ ጥያቄ ላይ የተመለከትነው ምንድነው? ከዚህ በፊትም በተለያዩ በነበሩ ሴሽኖች ላይ ምን አይተናል? ሎጋሪዝም ኢኩዌሽን ይሰራል። ስለዚህ ሎጋሪዝም ኢኩዌሽን ሲሰራ ስቴፕ ተከትለን የምንሰራው መጀመሪያ ዶሜኑን ስቴት እናደርጋለን። ከዛ ቀጥሎ የሎጋሪዝሙን ተርም ወደ አንድ ሳይድ እንሰበስበዋለን። ከዛ ቀጥሎ ሎጋሪዝሙን ወደ ኤክስፖኔንሻል ፎርም እንቀይረዋለን። ከዛ ቀጥሎ ምን እናደርጋለን? ሶልቭ ፎር ዘ ቫሪያብል ኤክስ ነው የምናደርገው። ስለዚህ አሁን ባየነው ስቴፕ መሰረት ተከትለን መጨረሻ ላይ ሁለት መልስ አገኘን። ሁለቱም መልስ ዶሜኑ ስለሚገኝ ሁለቱም የጥያቄ መልስ መሆን ይችላል ማለት ነው። ስለዚህ ለዛሬ የነበረው ጥያቄያችን ይሄን ይመስላል። በሚቀጥለው ደግሞ ሌላ ጠንከር ያሉ ጥያቄዎችን በዚህ መመተን እንሰራለን። አሁን እናመሰግናለን።